ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ቴሌቪዥን ያክብሮ ሰላምታችን እናቀርባለን። ዜናዎቹን መሳይ መኮንን ይዤ ቀርቤያለሁ። ከአስቸኳይ አዋጁ ተግባራዊ መደረግ በኋላ በአዲስ አበባ ከተማ ጨምሮ በተለያዩ ክልሎች ለእስር የተዳረጉ ሰዎች ቁጥር ከ20 ሺህ መብለጡ ተገለጸ። ለእስር የሚዳረጉ ሰዎች ቁጥር እየጨመረ መሄዱን ተከትሎ ከወታደራዊ ማሰልጠኛ ተቋማት በተጨማሪ የተለያዩ የመንግስት አገልግሎት መስጫ ተቋማት ለጊዜያዊ እስር ቤት እየዋሉ መሆኑንም ከሀገር ቤት የተገኘው መረጃ አመልክቷል። ምን አላቸው ስማቸው የአስቸኳይ አዋጁን ተግባራዊነት ለመቆጣጠር የተቋቋመው ወታደራዊ እዝ በመጀመሪያው ዙር የእስር ዘመቻ ከ11 ሺህ በላይ ሰዎች ለእስር መዳረጋቸውን ባለፈው ወር ይፋ ማድረጉ ይታወሳል። በዚሁ ጉዳይ ላይ በሳምንቱ መገባደጃ መግለጫን የሰጡት የወታደራዊ እዙ ኃላፊና የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ በሁለተኛው ዙር ተመሳሳይ ዘመቻ 12500 ሰዎች በቁጥጥር ስር መዋላቸውን ለመንግስት መገናኛ ብዙሃን ገልጸዋል። በሁለቱ ዙሮች በጠቅላላው ለእስር የተዳረጉ ሰዎች ቁጥር ከ20 ሺህ በላይ ደርሷል። በመጀመሪያው ዙር ለእስር ተዳርገው ከነበሩት ከ11 ሺህ በላይ ሰዎች መካከል 2449 የሚሆኑት ክስ እንደሚመሰረትባቸው አቶ ሲራጅ ተናግረዋል። ይሁንና ክስ ይመሰረትባቸዋል የተባሉት ታሳሪዎች ከምን ወንጀል ጋር በተያያዘ ክስ እንደሚመሰረትባቸው ኃላፊው የሰጡት መረጃ የለም። በሁለተኛ ዙር ለእስር ከተዳረጉት መካከልም ክስ የሚመሰረትባቸው እንደሚኖር ነው የተመለከተው። በተለያዩ እስር ቤቶችና ጊዜያዊ ማቆያዎች ውስጥ ከሚገኙት እስረኞች መካከል 18 የመንግስት ጸጥታ ኃይሎች በሕግ ተጠያቂ እንደሚሆኑ የኮማንድ ፖስቱ ኃላፊ አቶ ሲራጅ ፈጌሳ ለመገናኛ ብዙሃን አስታውቀዋል። ሆኖም ግን የጸጥታ ኃይሎች በምን ምክንያት ለእስር እንደተዳረጉ የተሰጠ ዝርዝር መረጃ የለም። አሁንም ድረስ ለእስር የሚዳረጉ ሰዎች እንዳሉ በተለያዩ ከተሞች ያሉ ነዋሪዎች ይገልጻሉ። ይህ በእንዲህ እንዳለም ለእስር የሚዳረጉ ሰዎች ቁጥር መጨመሩን ተከትሎ መደበኛ እስር ቤቶች ከአቅም በላይ በመሙላታቸው ምክንያት በርካታ ወታደራዊ ማሰልጠኛና የመንግስት አገልግሎት መስጫ ተቋማት ለጊዜያዊ እስር ቤት እየዋሉ መሆኑን ከሀገር ቤት የተገኘ መረጃ ያመለክታል። የመንግስት ባለስልጣናት በበኩላቸው ከነገ በስቲያ ረቡዕ ከ9000 በላይ እስረኞች እንደሚለቀቁ እየገለጹ ናቸው። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በበኩላቸው የአስቸኳይ ጊዜ አዋጁን መውጣት ተከትሎ ለእስር የተዳረጉ ሰዎች የሰብአዊ መብት ጥሰት ይፈጸምባቸዋል የሚል ስጋት መኖሩን በመግለጽ ላይ ይገኛሉ። ይህንኑ አዋጅ ጥሰው ተገኝተዋል ተብለው በቅርቡ ለእስር የተዳረጉት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና ፍርድ ቤት በቀረቡ ጊዜ በሰንሰለት ታስረው መቅረባቸውን እማኞች መግለጻቸው ይታወሳል። የብሪታንያ መንግስት በኢትዮጵያ ሬዲዮና ቴሌቪዥን ተቋማት ለሚካሄዱ ወይም ለሚሰራጩ የሙዚቃና ትምህርታዊ ፕሮግራሞች ድጋፍ ያጸደቀው 5 ሚሊዮን ፓውንድ በሀገሪቱ ባለስልጣናት ዘንድ ተቃውሞውን ቀሰቀሰ። የሀገሪቱ መንግስት በመገናኛ ብዙሃን ተቋማቱ የኛ በሚሰኙ አባላት ዘንድ የሚተላለፉ ፕሮግራሞች የማህበራዊ ጉዳዮች የሚዳስሱ ናቸው በማለት ከጥቂት ዓመታት በፊት ድጋፍ መስጠት መጀመሩን ዴይሊ ሜል የተሰኘ የብሪታንያ ጋዜጣ ዘግቧል። ይህንኑ የሙዚቃና ድራማዊ ፕሮግራም ለቀጣዩ 2 ዓመታት ለመደገፍ የብሪታንያ መንግስት የ5.2 ሚሊዮን ፓውንድ ወይም ከ100 ሚሊዮን ብር በላይ ድጋፍ ማጽደቁን አስታውቋል። ልዩ ጸጋዬ ዝርዝሩን ታቀርበዋለች። የገንዘቡን ይፋ መደረግን ተከትሎ በርካታ የብሪታንያ ባለስልጣናት ለኢትዮጵያ የተለገሰው ገንዘብ ለሌላ ዓላማ ሊውል ይችላል በማለት ድርጊቱን መቃወም እንደጀመሩ ጋዜጣው ሰኞ ለንባብ ባወጣው እትሙ አስነብቧል። ተቃውሞውን ማቅረብ የጀመሩት የሀገሪቱ ባለስልጣናት ከታክስ ከፋይ ብሪታንያውያን የተሰበሰበውን ገንዘብ ለታሰበለት ዓላማ ከማዋል ውጪ ገንዘቡን እንደማባከን ይቆጠራል ሲሉ ተቃውሞውን በማቅረብ ላይ እንደሆኑ ታውቋል። ከ3 ዓመት በፊት የኛ የተሰኘውን የሙዚቃና ድራማዊ ስራ ለመደገፍ የብሪታንያ መንግስት 4 ሚሊዮን ፓውንድ ስተርሊንግ ወይንም 100 ሚሊዮን ብር በላይ ሰጥቶ እንደነበረ ጋዜጣው በምርመራ ጋዜጠኝነት ባካሄደው ተልዕኮ ማወቅ እንደቻለ አመልክቷል። በወቅቱ ተመሳሳይ ቅሬታን አቅርበው የነበሩት የተለያዩ አካላት የገንዘቡ ድጋፍ የኛን ለመደገፍ ለ154 ዓመት ይበቃል ሲሉ ተቃውሞውን አሰምተው እንደነበረ ዴይሊ ሜል የተሰኘው ጋዜጣ ዘግቧል። የብሪታንያ መንግስት ለዚሁ ፕሮግራም ድጋፍ ሲሰጥ የቆየው ገንዘብ ለህዝቡ ይፋ አድርጎት እንደማያውቅ ያስታወቀው ጋዜጣው አዲሱ የገንዘብ ድጋፍ በብሪታንያ ዓለም አቀፍ የልማት ትብብር ድረገጽ ላይ መስፈሩን አክሎ ገልጿል።
በርካታ የብሪታንያ የሰብአዊ መብት ተሟጋች ተቋማት ሀገሪቱ ዜጋዋ አቶ አንዳርጋቸው ጽጌ ለማስፈታት ለኢትዮጵያ የምትሰጠውን ዘርፈ ብዙ ድጋፍ እንድታቋርጥ ጥያቄ ሲያቀርቡ መቆየታቸው ይታወሳል። ብሪታንያ ለኢትዮጵያ የምትሰጠው ማንኛውም ድጋፍ ላይ ተቃውሞን እያሰሙ የሚገኙት ባለስልጣናት ገንዘቡ ከታለመለት ዓላማ ውጪ ይውላል የሚል ስጋት እንዳላቸውም ይገልጻሉ። ሀገሪቱ ለኢትዮጵያ የምትሰጠው የትምህርትና የጤና ድጋፍ ተመሳሳይ ዓለም አቀፍ ተቃውሞ ሲቀርብበት ቆይቶ ብሪታንያ በዓለም አቀፍ ባንክ በኩል ለዘርፉ የምትሰጠው ድጋፍ እንዲቋረጥ ማድረጓም የሚታወቅ ነው። የብሪታንያ ዓለም አቀፍ የልማት ትብብር ተቋም በየዓመቱ ለትምህርትና ጤና ድጋፍ ሲሰጥ የነበረው ከ1 ቢሊዮን ዶላር በላይ ድጋፍ በጋምቤላና ሌሎች አካባቢዎች ሲካሄዱ ለቆዩት የመሬት ቅርምት ፕሮግራም ማስፋፊያ መዋሉን በዓለም ባንክ የተቋቋመው ገለልተኛ ቡድን ባካሄደው ጥናት ማረጋገጡን ይፋ ማድረጉ ይታወሳል። ይህንንም ተከትሎ ሀገሪቱ ለዘርፉ የምትሰጠውን ድጋፍ ያቋረጠች ሲሆን የዓለም ባንክ በበኩሉ ለኢትዮጵያ የሚሰጠው ድጋፍ ላይ የማስተካከያ እርምጃን እንደሚወስድ በወቅቱ ይፋ ማድረጉ ይታወሳል። የሳውዲ አረቢያ ከፍተኛ ባለስልጣናት የአባይ ግድብ ፕሮጀክት መጎብኘታቸውን ተከትሎ ግብጽ ድርጊቱ አደገኛ ነው ስትል ተቃውሞን አቀረበች። የሳውዲ አረቢያ ንጉስ ሳልማን አማካሪ ከሆኑት አህመድ አልካታቢ ባለፈው ሳምንት የኢትዮጵያና ሳውዲ አረቢያን ግንኙነት በሚጠናከርበት ዙሪያ በአዲስ አበባ ጉብኝት ማድረጋቸው ይታወሳል። በአገሪቱ የ3 ቀናት ቆይታ የነበራቸው አልካታቢም በአባይ ግድብ ያልተጠበቀና ቀድሞ ባልተያዘ ፕሮግራም ጉብኝት ማድረጋቸውን የግብጽ ባለስልጣናት ለመገናኛ ብዙሃን አስታውቋል። እንግዲህ ወልዴም ዝርዝሩን ያቀርበዋል። የሳውዲ አረቢያው ባለስልጣን በግድቡ ያደረጉት ጉብኝት 92 ሚሊዮን አካባቢ የሚደርሰውን የግብጽ ህዝብ ጥቅም የሚጎዳና አደገኛ አካሄድ ነው ሲሉ የቀድሞ የሀገሪቱ የመስኖ ሚኒስትር መሐመድ ነስረዲን ለጋዜጠኞች መግለጻቸውን ኢጂፕት ኢንዲፔንደንት ጋዜጣ ሰኞ ዘግቧል። ከጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ጋር ምክክርን ያደረጉት የሳውዲ አረቢያው ከፍተኛ ባለስልጣን በሁለቱ አገራት መካከል ያለን የንግድ ግንኙነት ለማጠናከር ስምምነት መድረሳቸውን የመንግስት መገናኛ ብዙሃን ባለፈው ሳምንት ዘግበዋል። አህመድ አልካቲብ በቆይታቸው የአባይ ግድብ ፕሮጀክትን መጎብኘታቸው በግብጽ ዘንድ ተቃውሞውን እንደቀሰቀሰ የአገሪቱ መገናኛ ብዙሃን በሰፊው እያቀረቡ ይገኛል። ግብጽ ከሩሲያ ጎን በመቆም በሊቢያ እየተካሄደ ላለው ወታደራዊ እርምጃ የሰጠችው ድጋፍ ከሳውዲ አረቢያ ጋር ያላት ግንኙነት እንዲሻክር ያደረገ ሲሆን ሁለቱ ሀገራት በዓለም አቀፍ ጉዳዮች ዙሪያ ባላቸው አቋም ግንኙነታቸው እየቀዘቀዘ እንዲሄድ ማድረጉ ይነገራል። ግብጽና ሳውዲ አረቢያ በዚህ ሁኔታ ውስጥ እንዳሉ የሳውዲ ባለስልጣናት ግብጽ ስጋት አለኝ በምትለው የአባይ ግድብ ግንባታ ጉብኝት ማድረጋቸው የግንኙነታቸው ይበልጥ እንዲሻክር ማድረጉን የፖለቲካ ተንታኞች ይገልጻሉ። ሳውዲ አረቢያ ከግብጽ ለቀረበባት ተቃውሞ እስካሁን ድረስ የሰጠችው ምላሽ የሌለ ሲሆን ሀገሪቱ በዚሁ ፕሮጀክት የኤሌክትሪክ አቅርቦትን ለየመንና ለሱዳን እንዲቀርብ እገዛ ለማድረግ ፍላጎት እንዳላት ለመረዳት ተችሏል። የኢትዮጵያ ባለስልጣናት ጉብኝት ላደረጉ የሳውዲ አረቢያ ባለስልጣናት አገራቸው የአባይ ግድብ ግንባታን በገንዘብ እንድትደግፍ ጥያቄ ማቅረባቸውም ተመልክቷል። ኢትዮጵያና ግብጽ በአባይ ግድብ ዙሪያ ያላቸውን ልዩነት ለመፍታት በርካታ ምክክርንና ድርድርን ቢያካሄዱም እስካሁን ድረስ የመተማመን ስምምነት ላይ መድረስ አልቻሉም። ከዚሁ የግድብ ግንባታ ዜና ጋር በተገናኘ በኦሞ ወንዝ ላይ ግንባታው ሲካሄድ የቆየው የግልገል ጊቤ 3ኛው የኤሌክትሪክ ኃይል ማመንጫ ፕሮጀክት ቅዳሜ ግንባታው ተጠናቆ ለአገልግሎት መዋሉ ታውቋል። 1870 ሜጋዋት የኤሌክትሪክ ኃይል የማመንጨት አቅም ያለው ይኸው ፕሮጀክት ከ1.5 ቢሊዮን ዶላር በላይ ወጪ የተደረገበት ሲሆን 60 በመቶ የሚሆነው ወጪው ከቻይና መንግስት በተገኘ ብድር መሸፈኑን ዘ ኢስት አፍሪካን የተሰኘ መጽሔት ዘግቧል። 10 ዓመትን እንደፈጀ የተነገረለት ይኸው ፕሮጀክት የሚያመነጨውን የኤሌክትሪክ ኃይል ለሀገር ውስጥና ለጎረቤት ሀገራት እንደሚያቀርብ ተነግሯል። ኬንያ በኢትዮጵያ እስር ላይ እንዳለ ህይወቱ ያለፈ ዜጋውን ጉዳይ ምርመራ እንዲካሄድበት ይፋዊ ጥያቄ አቀረበች። የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ባለሙያ የነበረው ዛካይ ሙሪክ ለአንድ ዓመት ያህል ጊዜ በእስር ቤት ከቆየ በኋላ ባለፈው ሳምንት ህይወቱ ማለፉንና አስክሬኑ ወደ ኬንያ መጓጓዙን መዘገባችን ይታወሳል። የሟቹ አስክሬን ወደ ሀገሪቱ መጓዝን ተከትሎም የኬንያ መገናኛ ብዙሃንና የተለያዩ አካላት በድርጊቱ ቁጣቸውን ሲገልጹ መሰንበታቸውን ዴይሊ ኔሽን ጋዜጣ ዘግቧል። ከህዝብ የቀረቡ ተቃውሞችን ተከትሎ መግለጫውን ያወጣው የኬንያ የውጭ ጉዳይ ሚኒስቴር የዛካይ ሞት ምክንያት ምርመራ እንዲካሄድበት ከኢትዮጵያ ጋር ውይይት በመደረግ ላይ መሆኑን አስታውቋል።
የኢንፎርሜሽን ቴክኖሎጂ ባለሙያ የነበረው ኬንያዊ በአንድ የኬንያ ኩባንያ አማካኝነት ለደንበኞቹ የሳተላይት ስልክ ቁሳቁሶችን ለመትከል ከሌላ ባልደረባው ጋር ወደ ኢትዮጵያ ተልኮ እንደነበረ ተገልጿል። ይሁንና ሁለቱ ኬንያውያን በጅጅጋ ከተማ በስራ ላይ እንዳሉ በመንግስት የጸጥታ ኃይሎች በቁጥጥር ስር የዋሉ ሲሆን አገልግሎታቸውንም ለማን ይሰጡ እንደነበረ ግን የታወቀ ነገር የለም። በቃሊቲ እስር ቤት በስር ላይ እንዳለ ህይወቱ ካለፈው ኬንያዊ በተጨማሪም ጀድሪክ ሙጎ የተባለ ሌላ የሀገሪቱ ዜጋ በስር ላይ እንደሚገኝ ታውቋል። የኢትዮጵያ መንግስት በጉዳዩ ዙሪያ እስካሁን ድረስ የሰጠው ምላሽ ባይኖርም መገናኛ ብዙሃን ምንጮችን ዋቢ በማድረግ በሁለቱ ኬንያውያን ከስልክ መሰረተ ልማት ማጭበርበር ጋር በተገናኘ ክስ እንደተመሰረተባቸው ዘግበዋል። የሱዳን የሰብአዊ መብት ተሟጋች ተቋማት በአገሪቱ ተፈጥሯል ያሉትን ኢኮኖሚያዊ አለመረጋጋት በመቃወም ከቤት ያለ መውጣት ተቃውሞ ትናንት እሁድ ጀመሩ። የፕሬዝዳንት ኦማር አልበሽር መንግስት በነዳጅ ላይ ሲያደርግ የቆየውን ድጎማ ካነሳ በኋላ በሱዳን ኢኮኖሚያዊ ቀውስ መፈጠሩን የአገሪቱ መገናኛ ብዙሃን ዘግበዋል። ይሁንና የተፈጠረውን ኢኮኖሚያዊ አለመረጋጋት መቃወም የጀመሩት ሱዳናውያን በአገሪቱ ባለው የሰብአዊ መብት ዙሪያ ተመሳሳይ ቅሬታን ማቅረብ እንደጀመሩ ታውቋል። ዝርዝሩን ህይወት ፈለቀ ታቀርበዋለች። የሱዳን የሰብአዊ መብት ተሟጋች ተቋማት ህዝባዊ ተቃውሞ ተጠናክሮ እንዲቀጥል ለማድረግ እሁድ ከቤት ያለ መውጣት አድማ እንዲጀመር ቅስቀሳ ማካሄዳቸውን ቢቢሲ ሰኞ ዘግቧል። ይሁንና ፕሬዝዳንት ኦማር አልበሽር የአድማውን ዘመቻ በመቃወም መንግስታቸው እየተካሄደ ባለው አድማ እንደማይወገድ ይፋዊ ምላሽን ሰጥተዋል። በካርቱም የተጀመረው ከቤት ያለ መውጣት አድማ ትምህርት ቤቶችን እንዲሁም የመንግስት መስሪያ ቤቶችን ያካተተ ሲሆን ወታደራዊ ቡድኖችም በዘመቻው መሳተፋቸውን አፍሪካን ኒውስ ኤጀንሲ ዘግቧል። በሀገሪቱ የተጀመረውን ከቤት ያለ መውጣት ዘመቻ ተከትሎ የሱዳን መንግስት የደህንነት ኃይሎች በመገናኛ ብዙሃንና በተቃዋሚ ፓርቲ አመራሮች ላይ የእስር እርምጃን እየወሰደ መሆኑም ተመልክቷል። በእስካሁኑ የመንግስት እርምጃ ከ40 የሚበልጡ የፓርቲ አባላት ለእስር የተዳረጉ ሲሆን መዲናይቱ ካርቱምን ጨምሮ በተለያዩ ግዛቶች ውጥረት መንገሱንም መገናኛ ብዙሃን በመዘገብ ላይ ናቸው። በአፍሪካ ለረጅም ዓመታት በስልጣን ከቆዩ መሪዎች መካከል አንዱ የሆኑት ፕሬዝዳንት ኦማር አልበሽር ከቅርብ ጊዜ ወዲህ ከፍተኛ ህዝባዊ ተቃውሞ እየቀረበባቸው እንደሚገኝ ከሀገሪቱ የሚወጡ ዘገባዎች ይታሉ። ከ25 ዓመታት በፊት በዲሞክራሲያዊ መንገድ የተመረጠ መሪ በመፈንቅለ መንግስት ድርጊት አስወግደው በስልጣን ላይ የሚገኙት ፕሬዝዳንት አልበሽር በስልጣን ዘመናቸው የጦር ወንጀልን ጨምሮ የተለያዩ የሰብአዊ መብት ረገጣን እንደፈጸሙ ቅርታ ይቀርብባቸዋል። በተለይ በሀገሪቱ ዳርፉር ግዛት ፈጽመውታል ወንጀል ፕሬዝዳንቱ በዓለም አቀፍ የጦር ፍርድ ቤት የእስር ትዕዛዝ ተላልፎባቸው ይገኛል። በመጨረሻም በቱርክ የሩሲያ አምባሳደር የሆኑት አንድሬ ካርሎቭ በቱርክ አንድ የሩሲያ ኤግዚቢሽን ላይ ንግግር እያደረጉ ተገደሉ። የግድያቸው መንስኤም ሩሲያ በሶሪያ ጉዳይ ላይ ጣልቃ ገብታለች በሚል በተወሰደ የብቀላ እርምጃ እንደሆነ ለማወቅ ተችሏል። ሰኞ በቱርክ በደረሰው ጥቃት የአምባሳደር አንድሬ ካርሎቭ ከመገደላቸው በተጨማሪ የሩሲያ ኤግዚቢሽን ሲመለከቱ የነበሩ ብዛት ያላቸው ሰዎች ሳይሞቱ እንዳልቀረም ዓለም አቀፍ መገናኛ ብዙሃን ዘግበዋል። አምባሳደር አንድሬ ካርሎቭን የገደላቸው ሰው በጊዜው በስራ ገበታ ላይ ያልተሰማራ የቱርክ የፖሊስ ባልደረባ መሆኑ የተነገረ ሲሆን እርሱም ፖሊስ በወሰደው እርምጃ መገደሉን የቱርክ መገናኛ ብዙሃን ዘግበዋል። አሌፖ እኛን ሞታለን እናንተ ደግሞ እዚህ ትሞታላችሁ ሲል የተሰማው ጥቃት ፈጻሚው አላሁ አክበር ሲል እንደነበርም ከዓለም አቀፍ የመገናኛ ብዙሃን የተገኘ ምስል ያስረዳል። ጥቃቱን ተከትሎ አምባሳደር ካርሎቭ ወደ ሆስፒታል የተወሰዱ ቢሆንም ከሞት መትረፍ እንዳልቻሉ የሩሲያ ውጭ ጉዳይ ሚኒስትር ቃል አቀባይ የሆኑት ማሪያም ሳካሮቭ አረጋግጠዋል። የ62 ዓመቱ አምባሳደር በሰሜን ኮሪያ ጭምር ያገለገሉ ታዋቂ ዲፕሎማት እንደነበሩ የህይወት ታሪካቸው ያስረዳል። ተመልካቾቻችን ዜናዎቹ እነዚህ ነበሩ። ጤና ይስጥልን። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ቴሌቪዥን የአክብሮት ሰላምታችንን እናቀርባለን። ዜናዎቹን መሳይ መኮንን ይዤ ቀርቤያለሁ። ከአስቸኳይ አዋጁ ተግባራዊ መደረግ በኋላ በአዲስ አበባ ከተማ ጨምሮ በተለያዩ ክልሎች ለእስር የተዳረጉ ሰዎች ቁጥር
ከ20 ሺህ መብለጡ ተገለጸ። ለእስር የሚዳረጉ ሰዎች ቁጥር እየጨመረ መሄዱን ተከትሎ ከወታደራዊ ማሰልጠኛ ተቋማት በተጨማሪ የተለያዩ የመንግስት አገልግሎት መስጫ ተቋማት ለጊዜያዊ እስር ቤት እየዋሉ መሆኑንም ከሀገር ቤት የተገኘው መረጃ አመልክቷል። ምን አላቸው ስማቸው የአስቸኳይ አዋጁን ተግባራዊነት ለመቆጣጠር የተቋቋመው ወታደራዊ እዝ በመጀመሪያው ዙር የእስር ዘመቻ ከ11 ሺህ በላይ ሰዎች ለእስር መዳረጋቸውን ባለፈው ወር ይፋ ማድረጉ ይታወሳል። በዚሁ ጉዳይ ላይ በሳምንቱ መገባደጃ መግለጫን የሰጡት የወታደራዊ እዙ ኃላፊና የመከላከያ ሚኒስትሩ አቶ ሲራጅ ፈጌሳ በሁለተኛው ዙር ተመሳሳይ ዘመቻ 12500 ሰዎች በቁጥጥር ስር መዋላቸውን ለመንግስት መገናኛ ብዙሃን ገልጸዋል። በሁለቱ ዙሮች በጠቅላላው ለእስር የተዳረጉ ሰዎች ቁጥር ከ20 ሺህ በላይ ደርሷል። በመጀመሪያው ዙር ለእስር ተዳርገው ከነበሩት ከ11 ሺህ በላይ ሰዎች መካከል 2449 የሚሆኑት ክስ እንደሚመሰረትባቸው አቶ ሲራጅ ተናግረዋል። ይሁንና ክስ ይመሰረትባቸዋል የተባሉት ታሳሪዎች ከምን ወንጀል ጋር በተያያዘ ክስ እንደሚመሰረትባቸው ኃላፊው የሰጡት መረጃ የለም። በሁለተኛ ዙር ለእስር ከተዳረጉት መካከልም ክስ የሚመሰረትባቸው እንደሚኖር ነው የተመለከተው። በተለያዩ እስር ቤቶችና ጊዜያዊ ማቆያዎች ውስጥ ከሚገኙት እስረኞች መካከል 18 የመንግስት ጸጥታ ኃይሎች በሕግ ተጠያቂ እንደሚሆኑ የኮማንድ ፖስቱ ኃላፊ አቶ ሲራጅ ፈጌሳ ለመገናኛ ብዙሃን አስታውቀዋል። ሆኖም ግን የጸጥታ ኃይሎች በምን ምክንያት ለእስር እንደተዳረጉ የተሰጠ ዝርዝር መረጃ የለም። አሁንም ድረስ ለእስር የሚዳረጉ ሰዎች እንዳሉ በተለያዩ ከተሞች ያሉ ነዋሪዎች ይገልጻሉ። ይህ በእንዲህ እንዳለም ለእስር የሚዳረጉ ሰዎች ቁጥር መጨመሩን ተከትሎ መደበኛ እስር ቤቶች ከአቅም በላይ በመሙላታቸው ምክንያት በርካታ ወታደራዊ ማሰልጠኛና የመንግስት አገልግሎት መስጫ ተቋማት ለጊዜያዊ እስር ቤት እየዋሉ መሆኑን ከሀገር አንዳርጋቸው ጽጌን ለማስፈታት ለኢትዮጵያ የምትሰጠውን ዘርፈ ብዙ ድጋፍ እንድታቋርጥ ጥያቄ ሲያቀርቡ መቆየታቸው ይታወሳል። ብሪታንያ ለኢትዮጵያ የምትሰጠው ማንኛውም ድጋፍ ላይ ተቃውሞን እያሰሙ የሚገኙት ባለስልጣናት ገንዘቡ ከታለመለት ዓላማ ውጪ ይውላል የሚል ስጋት እንዳላቸውም ይገልጻሉ። ሀገሪቱ ለኢትዮጵያ የምትሰጠው የትምህርትና የጤና ድጋፍ ተመሳሳይ ዓለም አቀፍ ተቃውሞ ሲቀርብበት ቆይቶ ብሪታንያ በዓለም አቀፍ ባንክ በኩል ለዘርፉ የምትሰጠው ድጋፍ እንዲቋረጥ ማድረጓም የሚታወቅ ነው። የብሪታንያ ዓለም አቀፍ የልማት ትብብር ተቋም በየዓመቱ ለትምህርትና ጤና ድጋፍ ሲሰጥ የነበረው ከ1 ቢሊዮን ዶላር በላይ ድጋፍ በጋምቤላና ሌሎች አካባቢዎች ሲካሄዱ ለቆዩት የመሬት ቅርምት ፕሮግራም ማስፋፊያ መዋሉን በዓለም ባንክ የተቋቋመው ገለልተኛ ቡድን ባካሄደው ጥናት ማረጋገጡን ይፋ ማድረጉ ይታወሳል። ይህንንም ተከትሎ ሀገሪቱ ለዘርፉ የምትሰጠውን ድጋፍ ያቋረጠች ሲሆን የዓለም ባንክ በበኩሉ ለኢትዮጵያ የሚሰጠው ድጋፍ ላይ የማስተካከያ እርምጃን እንደሚወስድ በወቅቱ ይፋ ማድረጉ ይታወሳል። የሳውዲ አረቢያ ከፍተኛ ባለስልጣናት የአባይ ግድብ ፕሮጀክት መጎብኘታቸውን ተከትሎ ግብጽ ድርጊቱ አደገኛ ነው ስትል ተቃውሞን አቀረበች። የሳውዲ አረቢያ ንጉስ ሳልማን አማካሪ ከሆኑት አህመድ አልካታቢ ባለፈው ሳምንት የኢትዮጵያና ሳውዲ አረቢያን ግንኙነት በሚጠናከርበት ዙሪያ በአዲስ አበባ ጉብኝት ማድረጋቸው ይታወሳል። በአገሪቱ የ3 ቀናት ቆይታ የነበራቸው አልካታቢም በአባይ ግድብ ያልተጠበቀና ቀድሞ ባልተያዘ ፕሮግራም ጉብኝት ማድረጋቸውን የግብጽ ባለስልጣናት ለመገናኛ ብዙሃን አስታውቋል። እንግዲህ ወልዴም ዝርዝሩን ያቀርበዋል። የሳውዲ አረቢያው ባለስልጣን በግድቡ ያደረጉት ጉብኝት 92 ሚሊዮን አካባቢ የሚደርሰውን የግብጽ ህዝብ ጥቅም የሚጎዳና አደገኛ አካሄድ ነው ሲሉ የቀድሞ የሀገሪቱ የመስኖ ሚኒስትር መሐመድ ነስረዲን ለጋዜጠኞች መግለጻቸውን ኢጂፕት ኢንዲፔንደንት ጋዜጣ ሰኞ ዘግቧል። ከጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ጋር ምክክርን ያደረጉት የሳውዲ አረቢያው ከፍተኛ ባለስልጣን በሁለቱ አገራት መካከል ያለን የንግድ ግንኙነት ለማጠናከር ስምምነት መድረሳቸውን የመንግስት መገናኛ ብዙሃን ባለፈው ሳምንት ዘግበዋል። አህመድ አልካቲብ በቆይታቸው የአባይ ግድብ ፕሮጀክትን መጎብኘታቸው በግብጽ ዘንድ ተቃውሞውን እንደቀሰቀሰ የአገሪቱ መገናኛ ብዙሃን በሰፊው እያቀረቡ ይገኛል። ግብጽ ከሩሲያ ጎን በመቆም በሊቢያ እየተካሄደ ላለው ወታደራዊ እርምጃ የሰጠችው ድጋፍ ከሳውዲ አረቢያ ጋር ያላት ግንኙነት እንዲሻክር ያደረገ ሲሆን ሁለቱ ሀገራት በዓለም አቀፍ ጉዳዮች ዙሪያ የታወቀ ነገር የለም። በቃሊቲ እስር ቤት በእስር ላይ እንዳለ ህይወቱ ካለፈው ኬንያዊ በተጨማሪም ጀድሪክ ሙጎ የተባለ ሌላ የሀገሪቱ ዜጋ በእስር ላይ እንደሚገኝ ታውቋል። የኢትዮጵያ መንግስት በጉዳዩ ዙሪያ እስካሁን ድረስ የሰጠው ምላሽ ባይኖርም መገናኛ ብዙሃን ምንጮችን ዋቢ በማድረግ በሁለቱ ኬንያውያን ከስልክ መሰረተ ልማት ማጭበርበር ጋር በተገናኘ ክስ እንደተመሰረተባቸው ዘግበዋል።
የሱዳን የሰብአዊ መብት ተሟጋች ተቋማት በአገሪቱ ተፈጥሯል ያሉትን ኢኮኖሚያዊ አለመረጋጋት በመቃወም ከቤት ያለ መውጣት ተቃውሞ ትናንት እሁድ ጀመሩ። የፕሬዝዳንት ኦማር አልበሽር መንግስት በነዳጅ ላይ ሲያደርግ የቆየውን ድጎማ ካነሳ በኋላ በሱዳን ኢኮኖሚያዊ ቀውስ መፈጠሩን የአገሪቱ መገናኛ ብዙሃን ዘግበዋል። ይሁንና የተፈጠረውን ኢኮኖሚያዊ አለመረጋጋት መቃወም የጀመሩት ሱዳናውያን በአገሪቱ ባለው የሰብአዊ መብት ዙሪያ ተመሳሳይ ቅሬታን ማቅረብ እንደጀመሩ ታውቋል። ዝርዝሩን ህይወት ፈለቀ ታቀርበዋለች። የሱዳን የሰብአዊ መብት ተሟጋች ተቋማት ህዝባዊ ተቃውሞ ትናንት ሊቀጥል ለማድረግ እሁድ ከቤት ያለ መውጣት አድማ እንዲጀመር ቅስቀሳ ማካሄዳቸውን ቢቢሲ ሰኞ ዘግቧል። ይሁንና ፕሬዝዳንት ኦማር አልበሽር የአድማውን ዘመቻ በመቃወም መንግስታቸው እየተካሄደ ባለው አድማ እንደማይወገድ ይፋዊ ምላሽን ሰጥተዋል። በካርቱም የተጀመረው ከቤት ያለ መውጣት አድማ ትምህርት ቤቶችን እንዲሁም የመንግስት መስሪያ ቤቶችን ያካተተ ሲሆን ወታደራዊ ቡድኖችም በዘመቻው መሳተፋቸውን አፍሪካን ኒውስ ኤጀንሲ ዘግቧል። በሀገሪቱ የተጀመረውን ከቤት ያለ መውጣት ዘመቻ ተከትሎ የሱዳን መንግስት የደህንነት ኃይሎች በመገናኛ ብዙሃንና በተቃዋሚ ፓርቲ አመራሮች ላይ የእስር እርምጃን እየወሰደ መሆኑም ተመልክቷል። በእስካሁኑ የመንግስት እርምጃ ከ40 የሚበልጡ የፓርቲ አባላት ለእስር የተዳረጉ ሲሆን መዲናይቱ ካርቱምን ጨምሮ በተለያዩ ግዛቶች ውጥረት መንገሱንም መገናኛ ብዙሃን በመዘገብ ላይ ናቸው። በአፍሪካ ለረጅም ዓመታት በስልጣን ከቆዩ መሪዎች መካከል አንዱ የሆኑት ፕሬዝዳንት ኦማር አልበሽር ከቅርብ ጊዜ ወዲህ ከፍተኛ ህዝባዊ ተቃውሞ እየቀረበባቸው እንደሚገኝ ከሀገሪቱ የሚወጡ ዘገባዎች ይታሉ። ከ25 ዓመታት በፊት በዲሞክራሲያዊ መንገድ የተመረጠ መሪ በመፈንቅለ መንግስት ድርጊት አስወግደው በስልጣን ላይ የሚገኙት ፕሬዝዳንት አልበሽር በስልጣን ዘመናቸው የጦር ወንጀልን ጨምሮ የተለያዩ የሰብአዊ መብት ረገጣን እንደፈጸሙ ቅርታ ይቀርብባቸዋል። በተለይ በሀገሪቱ ዳርፉር ግዛት ፈጽመውታል ወንጀል ፕሬዝዳንቱ በዓለም አቀፍ የጦር ፍርድ ቤት የእስር ትዕዛዝ ተላልፎባቸው ይገኛል። በመጨረሻም በቱርክ ባላቸው አቋም ግንኙነታቸው እየቀዘቀዘ እንዲሄድ ማድረጉ ይነገራል። ግብጽና ሳውዲ አረቢያ በዚህ ሁኔታ ውስጥ እንዳሉ የሳውዲ ባለስልጣናት ግብጽ ስጋት አለኝ በመትለው የአባይ ግድብ ግንባታ ጉብኝት ማድረጋቸው የግንኙነታቸው ይበልጥ እንዲሻክር ማድረጉን የፖለቲካ ተንታኞች ይገልጻሉ። ሳውዲ አረቢያ ከግብጽ ለቀረበባት ተቃውሞ እስካሁን ድረስ የሰጠችው ምላሽ የሌለ ሲሆን ሀገሪቱ በዚሁ ፕሮጀክት የኤሌክትሪክ አቅርቦትን ለየመንና ለሱዳን እንዲቀርብ እገዛ ለማድረግ ፍላጎት እንዳላት ለመረዳት ተችሏል። የኢትዮጵያ ባለስልጣናት ጉብኝት ላደረጉ የሳውዲ አረቢያ ባለስልጣናት አገራቸው የአባይ ግድብ ግንባታን በገንዘብ እንድትደግፍ ጥያቄ ማቅረባቸውም ተመልክቷል። ኢትዮጵያና ግብጽ በአባይ ግድብ ዙሪያ ያላቸውን ልዩነት ለመፍታት በርካታ ምክክርንና ድርድርን ቢያካሂዱም እስካሁን ድረስ የመተማመን ስምምነት ላይ መድረስ አልቻሉም። ከዚሁ የግድብ ግንባታ ዜና ጋር በተገናኘ በኦሞ ወንዝ ላይ ግንባታው ሲካሄድ የቆየው የግልገል ጊቤ ሶስተኛው የኤሌክትሪክ ኃይል ማመንጫ ፕሮጀክት ቅዳሜ ግንባታው ተጠናቆ ለአገልግሎት መዋሉ ታውቋል። 1870 ሜጋዋት የኤሌክትሪክ ኃይል የማመንጨት አቅም ያለው ይኸው ፕሮጀክት ከ1.5 ቢሊዮን ዶላር በላይ ወጪ የተደረገበት ሲሆን 60 በመቶ የሚሆነው ወጪው ከቻይና መንግስት በተገኘ ብድር መሸፈኑን ዘኢስት አፍሪካን የተሰኘ መጽሔት ዘግቧል። 10 ዓመትን እንደፈጀ የተነገረለት ይኸው ፕሮጀክት የሚያመነጨውን የኤሌክትሪክ ኃይል ለሀገር ውስጥና ለጎረቤት ሀገራት እንደሚያቀርብ ተነግሯል። ኬንያ በኢትዮጵያ እስር ላይ እንዳለ ህይወቱ ያለፈ ዜጋውን ጉዳይ ምርመራ እንዲካሄድበት ይፋዊ ጥያቄ አቀረበች። የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ባለሙያ የነበረው ዛካይ ሙሪክ ለአንድ ዓመት ያህል ጊዜ በእስር ቤት ከቆየ በኋላ ባለፈው ሳምንት ህይወቱ ማለፉንና አስክሬኑ ወደ ኬንያ መጓጓዙን መዘገባችን ይታወሳል። የሟቹ አስክሬን ወደ ሀገሪቱ መጓዝን ተከትሎ የኬንያ መገናኛ ብዙሃንና የተለያዩ አካላት በድርጊቱ ቁጣቸውን ሲገልጹ መሰንበታቸውን ዴይሊ ኔሽን ጋዜጣ ዘግቧል። ከህዝብ የቀረቡ ተቃውሞችን ተከትሎ መግለጫውን ያወጣው የኬንያ የውጭ ጉዳይ ሚኒስቴር የዛካይ ሞት ምክንያት ምርመራ እንዲካሄድበት ከኢትዮጵያ ጋር ውይይት በመደረግ ላይ መሆኑን አስታውቋል። የኢንፎርሜሽን ቴክኖሎጂ ባለሙያ የነበረው ኬንያዊ በአንድ የኬንያ ኩባንያ አማካኝነት ለደንበኞቹ የሳተላይት ስልክ ቁሳቁሶችን ለመትከል ከሌላ ባልደረባው ጋር ወደ ኢትዮጵያ ተልኮ እንደነበረ ተገልጿል። ይሁንና ሁለቱ ኬንያውያን በጅጅጋ ከተማ በስራ ላይ እንዳሉ በመንግስት የጸጥታ ኃይሎች በቁጥጥር ስር ይዋሉ ሲሆን አገልግሎታቸውንም ለማን ይሰጡ እንደነበረ ቤት የተገኘ መረጃ ያመለክታል። የመንግስት ባለስልጣናት በበኩላቸው ከነገ በስቲያ ረቡዕ ከ9000 በላይ እስረኞች እንደሚለቀቁ እየገለጹ ናቸው። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በበኩላቸው የአስቸኳይ ጊዜ አዋጁን መውጣት ተከትሎ ለእስር የተዳረጉ ሰዎች የሰብአዊ መብት ጥሰት ይፈጸምባቸዋል የሚል ስጋት መኖሩን በመግለጽ ላይ ይገኛሉ። ይህንኑ አዋጅ ጥሰው ተገኝተዋል ተብለው በቅርቡ ለእስር የተዳረጉት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና
ፍርድ ቤት በቀረቡ ጊዜ በሰንሰለት ታስረው መቅረባቸውን እማኞች መግለጻቸው ይታወሳል። የብሪታንያ መንግስት በኢትዮጵያ ሬዲዮና ቴሌቪዥን ተቋማት ለሚካሄዱ ወይም ለሚሰራጩ የሙዚቃና ትምህርታዊ ፕሮግራሞች ድጋፍ ያጸደቀው 5 ሚሊዮን ፓውንድ በሀገሪቱ ባለስልጣናት ዘንድ ተቃውሞን ቀሰቀሰ። የሀገሪቱ መንግስት በመገናኛ ብዙሃን ተቋማቱ የኛ በሚሰኙ አባላት ዘንድ የሚተላለፉ ፕሮግራሞች የማህበራዊ ጉዳዮች የሚዳስሱ ናቸው በማለት ከጥቂት ዓመታት በፊት ድጋፍ መስጠት መጀመሩን ዴይሊ ሜል የተሰኘ የብሪታንያ ጋዜጣ ዘግቧል። ይህንኑ የሙዚቃና ድራማዊ ፕሮግራም ለቀጣዩ 2 ዓመታት ለመደገፍ የብሪታንያ መንግስት የ5.2 ሚሊዮን ፓውንድ ወይም ከ100 ሚሊዮን ብር በላይ ድጋፍ ማጽደቁን አስታውቋል። ልዩ ጸጋዬ ዝርዝሩን ታቀርበዋለች። የገንዘቡን ይፋ መደረግን ተከትሎ በርካታ የብሪታንያ ባለስልጣናት ለኢትዮጵያ የተለገሰው ገንዘብ ለሌላ ዓላማ ሊውል ይችላል በማለት ድርጊቱን መቃወም እንደጀመሩ ጋዜጣው ሰኞ ለንባብ ባወጣው እትሙ አስነብቧል። ተቃውሞውን ማቅረብ የጀመሩት የሀገሪቱ ባለስልጣናት ከታክስ ከፋይ ብሪታንያውያን የተሰበሰበውን ገንዘብ ለታሰበለት ዓላማ ከማዋል ውጪ ገንዘቡን እንደማባከን ይቆጠራል ሲሉ ተቃውሞውን በማቅረብ ላይ እንደሆኑ ታውቋል። ከ3 ዓመት በፊት የኛ የተሰኘውን የሙዚቃና ድራማዊ ስራ ለመደገፍ የብሪታንያ መንግስት 4 ሚሊዮን ፓውንድ ስተርሊንግ ወይንም 100 ሚሊዮን ብር በላይ ሰጥቶ እንደነበረ ጋዜጣው በምርመራ ጋዜጠኝነት ባካሄደው ተልዕኮ ማወቅ እንደቻለ አመልክቷል። በወቅቱ ተመሳሳይ ቅሬታን አቅርበው የነበሩት የተለያዩ አካላት የገንዘቡ ድጋፍ የኛን ለመደገፍ ለ154 ዓመት ይበቃል ሲሉ ተቃውሞውን አሰምተው እንደነበረ ዴይሊ ሜል የተሰኘው ጋዜጣ ዘግቧል። የብሪታንያ መንግስት ለዚሁ ፕሮግራም ድጋፍ ሲሰጥ የቆየው ገንዘብ ለህዝቡ ይፋ አድርጎት እንደማያውቅ ያስታወቀው ጋዜጣው አዲሱ የገንዘብ ድጋፍ በብሪታንያ ዓለም አቀፍ የልማት ትብብር ድረገጽ ላይ መስፈሩን አክሎ ገልጿል። በርካታ የብሪታንያ የሰብአዊ መብት ተሟጋች ተቋማት ሀገሪቱ ዜጋዋ